ጠዋት ትነሳለህ፣ ራስን ታረካለህ፣ ሶሻል ሚዲያ ላይ ስክሮል ታረግና ከዛ በኋላ ወደ ትምህርት ቤት ወይ ደግሞ ወደ ስራ ትሄድና ከዛ በኋላ ድጋሜ ትመለሳለህ። ድጋሜ ሶሻል ሚዲያ ላይ ትንሽ ስክሮል ካረክ በኋላ ወይ ፊልም ታያለህ ወይ ደግሞ ድጋሜ ራስን ታረካለህ። ይሄ ከሆነ ህይወትህ በዚህ ቪዲዮ መጨረሻ ያ ሁሉ ነገር ያበቃል። አዲስ ማንነት እንድትፈጥሩና እነዚህ አናትራክቲቭ የሚባሉ ባህሪዎቻችሁን ከህይወታችሁ አስወጥታችሁ መሆን የምትችሉትን ሰው እንድትሆኑ በዚህ ቪዲዮ መጨረሻ አረዳችኋለሁ ማለት ነው። ይሄ አሁን የተጠቀስኩላችሁ ባህሪ እኔ ጋር ነበረ። ድሮ በጣም ፊቴ በጣም የተነፋ ነበረ። ይሄ የሴት ልጅ አቋም የሚመስለውን አቋም ነበር የነበረኝ። ይሄ ስኪኒ ፋት የሚባሉ አለ አይደለ? ዝም ብዬ ነበረ በቃ ያገኘሁትን ነበረ በለው። ይሄ ፕሮፐር የሆነ ኖሌጅም የለኝም አዌርነስም ስለሌለኝ ያገኘሁትን በላለሁ፣ ኮካ ጠጣለሁ። ይሄ በርገር ምናምን በጣም አዘውትሬ በላ ነበረ። ይሄ እንቅስቃሴ የለ ምን የለ በቃ ምንም ራሴ የምንከባከበው ሰው አልነበርኩም ነበረ። እንደውም አንዳንዴ ቲክቶክ ላይ የሆነ ድሮ ማለት ነው ቲክቶክ ላይ የሆነ ቪዲዮዎች ምናምን ይመጡና ጆ ላይ ናችሁ ያማረ እንዲሆን ማስቲካ አኝኩ ምናምን የሚል ቪዲዮዎች አይና ማስቲካ ምናምን ማኘክ ነበር የሆነ ሰዓት ላይ እንደውም የጀመርኩት። ከዛ ውጪ ግን ምንም አውቆ ታሪክ የለም። በቃ ዝም ብዬ እንዳልኳችሁ ዝም ብዬ ምኖር ሰው ነበርኩና የሆነ ሰዓት ላይ ግን ሶሻል ሚዲያ ላይ ምናምን ቲክቶክ ላይ ምናምን የሆኑ በቃ አትራክቲቭ የሚባሉ ወንዶች ፖፕ አፕ ያደረጉ ምናምን በቃ የሆነ ሁሉም ሰው ምናምን በጣም ነው የሚያምረው ምናምን ሲሉ በጣም አላ ውስጤ ላይ የሆነ እንትን ይሰማኝ ነበር፣ የበታችነት ይሰማኝና እኔ ለምዶ ማስጠሉ እኔ ለምንድን ነው እንደዚህ የሆንኩት ምናምን እያልኩ በጣም ራሴን ጠለዋለሁ። ከዛ ራሴን ማርካት እንደዚህ አይነት ህይወት ነበር የነበረኝ። ከዛ በኋላ ግን ትክክለኛ አዌርነስ ከገነባው በኋላ በጣም በብዙ መንገድ እነዚህ ነገሮች ማስተካከል ችያለሁ ማለት ነው። እናንተም በዚህ ቪዲዮ መጨረሻ ያንን ሁሉ ነገር እንድታስተካክሉት መረዳችሁ ይሆናል ማለት ነው። አንደኛው ነገር አናትራክቲቭ እንድትሆኑና በጣም ወንድነታችሁንም መልካችሁንም የገደለባችሁ ያለው ነገር ምንድነው? አቋማችሁን። ስፖርት አሰሩም ያገኛችሁትን ትበላላችሁ። እኔ ብዙ ሰዎች ኢሞሽናችሁ እንዲጎዳ አልፈልግም። ይሄ ቪዲዮ ግን እንደዚህ አይነት ሰው እንዳልሆናችሁ ተስፋ አደርጋለሁ። እዚህ ቪዲዮ ላይ ክሊክ ስታደርጉ ለምን ብዙ ሰዎች አይታችሁ ከሆነ በሰውነታቸው ላይ ቁጥጥር የላቸውም። እኔ ነበርኩበት ቦታ ላይ ይሄ ስኪኒ ፋት የሚባሉ የሴት ልጅ አቋም የቀረበ አቋም ነው ያላችሁ። ይሄ ደግሞ በጣም ከምታስቡት በላይ አናትራክቲቭ የሆነ ትሬት ነው። ለምን ስፖርት መስራት እና ጥንካሬ የወንድ ልጅ መገለጫ ነው። እና ደግሞ አቋማችሁን ገነባችሁት ማለት አትሊስት ከአትራክቲቭነታችሁ 2 እጥፍ ትጨምራላችሁ ያለ ምንም ጥርጥር ማለት ነው። ስፖርት ቤት የሚሰራ ሰውና አቋሙን የገነባ ሰው ለማንኛውም ሰው እይታ ውስጥ የመግባት እና አትራክቲቭ የሚሆን ለተቃራኒ ጾታ የመሳብ እድሉ በጣም ከፍተኛ ነው የሚሆነው። ስፖርት ለመስራት ግን በጣም ብዙ ሰው ኮንሲስተንሲ የለውም፣ ዲሲፕሊን የለውም እና በጣም ያሳዝናል። እና በጣም አትራክቲቭ የሆነ ነገር ቢኖር ደግሞ በጣም መልካችሁን የጎዳው ያለው ነገር ይሄ ሰውነታችሁ የፋት መጠን በጣም ከፍተኛ ነው ወይ ደግሞ በጣም ቀጭን ናችሁ። እንደውም አንዳንዴ ቀጭን እንደውም ሰው ይሻላል ማለት አትሊስት የሆነ ጆ ላይን አለው ምናምን ቦዲ ፋቱም በጣም እንትን ስለሆነ ፓኩም ምናምን ትንሽ ሊታይ ይችላል። ግን እሱ ራሱ ኤክሰፕሽናል አይደለም። ይሄ ቀጭን ሆናችሁ ፓክ ያላችሁ ሰዎች ምናምን እንደዛ አይደለም። በስትክክል አቋማችሁ መገንባት አለባችሁ። በተለይ ደግሞ ይሄ ወፍራም የሆናችሁ ሰዎች ደግሞ ስኪኒ ፋት የሆናችሁ ይሄ የሴት ጡት የሚመስል ነገር እየወጣባችሁ ያሉ አቋማችሁን አስተካክሉት። በእናንተ እጅ ላይ ያለ ነገር ነው። አመጋገባችሁን ማስተካከል፣ ስፖርት ቤት እየገባችሁ መስራትና ኮንሲስተንትሊ አቋማችሁን ማስተካከል ነው የሚጠበቅባችሁ። እኔ አሁን መጥቼ እዚህ በ2 ወር በ3 ወር አቋማችሁ ይለወጣል ብዬ ምናን አልዘለባብድባችሁም። ግን ኮንሲስተንትሊ መስራት ከጀመራችሁና እንደ ምግብ ካረጋችሁት ያንን ልማድ ቢያንስ በ6 ወር ውስጥ የሚገርም አቋም ገንብታችሁ የምትኮሩበትን ሰው መሆን ትችላላችሁ። 6 ወር ብቻ በቂ ነው። አስቡት፣ የሰውነታችሁ የፋት መጠን ከምታስቡት በላይ መልካችሁ ላይ ራሱ ፖቴንሻላችሁን ይደብቀዋል። በጣም ፖቴንሻል ያላችሁ ሰዎች ያሉ በቃ የሆነ አሪፍ የሆነ ፌሻል ኤስቴቲክ ያላችሁ ሰዎች የሰውነታቸው የፋት መጠንና አቋማቸው ከፍተኛ በመሆኑ የተነሳ በጣም አናትራክቲቭ ሆነዋል። ይህንን ሁሉ ነገር ማስተካከል ትችላላችሁ። ስፖርት ቤት ኮንሲስተንትሊ ለዴዲኬትድ ሆናችሁ ለ6 ለ12 ወር እንኳን ብትሰሩ ሙሉ ለሙሉ ህይወታችሁን ሺፍት ማድረግ ትችላላችሁ ማለት ነው። ሁለተኛው ነገር ደግሞ ምንድነው? ቦዲ ላንጉጃችሁ ነው፣ ፖስቸራችሁ። ብዙ ሰው እንደዚህ ብሎ ምናምን ኩስስስ ብሎ ታዩታላችሁ። ይሄ ከምታስቡት በላይ አትራክቲቭነታችሁን ይገለዋል ማለት እናንተ አሁን የሆነ ማለት ብዙ ጊዜ እንደውም የሆነ ኤግዛምፕል ልስጣችሁ። አውት ኦፍ ቶፒክ ነው ግን ዝም ብዬ ኤግዛምፕሉን ልስጣችሁ።
መንገድ ላይ የሆነ ዱርዮች ምናምን ወክስ ያደርጉ ምናምን የሆነ አትራክሽን ያገኛሉ አይደለ? የሆነ ከሴቶች አትራክሽን የሚያገኙት ብዙ ጊዜ ዱርዬ የሚባሉ ወንድ የሆነ አትራክቲቭነቱ የሆነ አይነት አትራክሽን ይፈጥራል። ገብቷቸዋል። በቃ ብዙ ጊዜ ሴቶች ይሄ ኃይለኛ ከሚባለው ወንድ የሆነ አይነት ኮምፒተንት የሆነ ባህሪ የሚያሳየው ወንድ ጋር ነው የምትሆኑ ብዙ ጊዜ አይታችሁ ከሆነ እና በተለይ ደግሞ ያንግ ስትሆኑ እና ይሄ ለምን የሚፈጠር ይመስላችኋል? ቦዲ ላንጉጃቸው ነው። ቦዲ ላንጉጃቸው ምንድን ነው የሚናገሩ? ኮንፊደንት እንደሆኑ ይናገራል። ራሳቸው ላይ እንደሚተማመኑ ጥንካሬ ያሳያል። ያ ነገር ደግሞ እንደ ማስኩሊን ወንድ ልጅ ከሆናችሁ በጣም አትራክቲቭነት ነው ማለት የሆነ አትራክቲቭ የሆነ ትሬት ነው። ስትሬንግዝ ማለት ነው ጥንካሬ። ያንን ነገር ደግሞ እናንተ ኩስስስ ብላችሁ የሆነ ቪክተም የምትመስሉ ከሆነ ኩስስስ ብላችሁ የሆነ ስትራመዱን በቃ የሆነ ማንም እንዳያያችሁ ምናምን እኔ አሁን እንደዚህ ቢሆን ቪዲዮ ምናምን ምሰራላችሁ እኔ ጋር እንኳን ለመምጣት በቃ የሆነ ለመስማት ራሱ እንትኑ ይኖራችሁ። ለምን የሆነ ኮምፒተንት የሆነ እንትን የለውም። ለዛ ቦዲ ላንጉጃችሁን ማስተካከል ይኖርባችኋል። ፖስቸራችሁን አስተካክሉት። የተስተካከለ ፖስቸር ሊኖራችሁ። አሁን ብዙ ጊዜ ሰዎች በተለይ ደግሞ ጌም ምናምን የሚጮቱ ሰዎች በቃ እንደዚህ ብሎ ምናምን ስለሚሉ ፖስቸራቸው በጣም ተበላሽቷል። ይሄ አንገታቸው ምናምን እንትን ብሏል። በቃ እንደዚህ ብሎ ምናምን እንደዚህ የጎበጠ ፖስቸር ነው ያላችሁ። ይሄ ደግሞ ከምታስቡት በላይ ኢንቪዚብል እንድትሆኑ ያደርጋችኋል። ኢቭን አንዳንዴ ይሄ አቋም ራሱ የገነቡ ሰዎች ምናምን ኩስስስ ብለው ምናምን ታያላችሁ። ግን ያው እነሱ አቋሙ ስላላቸው ቢያንስ ይሸፍንላቸዋል። ግን ይበልጥ አትራክቲቭ መሆን ቢፈልጉ ቦዲ ላንጉጃቸውን ቢያስተካክሉትና የሆነ ፖስቸራቸውን ቢያስተካክሉት ይበልጥ ኮምፒተንት እና የሆነ አትራክቲቭ የሆነ ትሬታቸው ይመጣል እንደ ወንድ ልጅ። ለዛ እነዚህ ነገሮች ማስተካከል ይኖርባቸዋል። በተፈጥሮ ደግሞ ያው ስፖርት ስትሰሩ መንቀሳቀስ ስትጀምሩ ይሄ ብዙ ጊዜ እንደዚህ ስልካችሁን ጎብጣችሁ ምናምን ማየት ስታቆሙ የተስተካከለ ይመጣል ራሱ ፖስቸራችሁ ማለት ነው። እናንተም እንደዛ በራሱ መስተካከሉ የማይቀር ስለሆነ ማለት ነው። ስፖርት በምትሰሩበት ጊዜ ግን በቻላችሁት አጋጣሚ እንደዚህ ጎብጣችሁ ምናምን ጊዜ የምታሳልፉትን ማስወገድ ይኖርባችኋል። ሶስተኛው ነገር ደግሞ ምንድነው? የተስተካከለ የፀጉር ቁርጥ አትቆረጡ። የፊት ቅርጻችሁን አውቃችሁት ለእናንተ የሚሆን የፀጉር ስታይል መቆረጥ በጣም ከምታስቡት በላይ አትራክቲቭነታችሁን ይቀይረዋል። የተስተካከለ የፀጉር ቁርጥ ማለት ለእናንተ ፊት ቅርጽ የሚሆን የፀጉር ቁርጥ። አብዛኛው ጊዜ ያው ለእናንተ የሚሆን ለእናንተ ፊት ቅርጽ የሚሆን የፀጉር ቁርጥ ራሱ ብታገኙ አንዳንዴ ፀጉር ቆራጩ ጎበዝ ራሱ ካልሆነ ብልሽትሽቱን ነው የሚያወጣችሁ። እና ለእናንተ የሚሆን የፀጉር ቁርጥ አውቃችሁ አሁን ለምሳሌ አራት ማዕዘን ከሆነ የሆነ ስኩዌር አይነት ከሆነ ፊታችሁ በስከት ብትቆረጡ ያምርባችኋል። የፊታችሁ ስትራክቸሩ አሪፍ ስለሆነ ማለት ነው። ኦቫል ከሆነ ደግሞ ይሄ ሞላላ የሚባለው ነገር ከሆነ ደግሞ ሁሉም አይነት ፀጉር ቁርጥ ያምርባችኋል። ለዛ የፈለጋችሁትን መቆረጥ ትችላላችሁ። ይሄ ትራያንግል ምናምን ከሆነ ደግሞ ቴፐር የሚባለው ከጎኑም አድርጎ ይሄ ኢቭን አውት እንዲያደርጉ ፊታችሁን እሱኛው ፀጉር ቁርጥ ሞር ኦፕቲማል ነው ለእናንተ ማለት ነው። ያን ነገር አውቃችሁት መቆረጥ ይኖርባችኋል። እና በቻላችሁት አጋጣሚ እዚሁ ሁለት ቲፕ ልስጣችሁ ፀጉራችሁ ጋር ማለት ነው። አንደኛው ነገር ምንድነው? ሄር ላይናችሁን አትደብቁት። ሄር ላይናችሁን የምትደብቁ ሰዎች በጣም ብዙ ሰዎች አላችሁ። ሄር ላይናችሁ ኢንሲኪዩር ስለሚያደርጋችሁ እኔም ተመሳሳይ ሰው ነበርኩ። ግን የተስተካከለ የፀጉር ቆራጭ ካገኛችሁ ሄር ላይናችሁ በስትክክል ካወጣላችሁ በእውነት በጣም ላይፍ ቼንጂንግ ነገር ነው የሚሆነው። ያው ሄር ላይን ህይወት ይቀይራል ምናምን ሳይሆን በቃላ በጣም በብዙ መንገድ አትራክቲቭነታችሁን ይጨምረዋል። ለዛ ሄር ላይናችሁን አትደብቁት። ሁለተኛው ነገር ደግሞ ፀጉራችሁን በከርሊንግ ክሬም የሆነ አይነት ስታይል ለማስያዝ ሞክሩ። ዝም ብላችሁ በቃ አትተውት። ፀጉሩን ብዙ ሰው ይተዋል፣ አስተውየዋለሁ፣ በጣም ይተዋል። እኔም እንደዛ ነበርኩ። ግን ፀጉራችሁን ለመንከባከብ ብዙ ነገር አይጠበቅባችሁ። የሆነች ቅባት ትገዛላችሁ። በዛ ቅባት ፍሪዝ ማድረግ ትችላላችሁ። የሆነ አይነት ስታይል ማድረግ ትችላላችሁ። ለእናንተ የሚሆን ስታይል ማድረግ ትችላላችሁ። ለዛ የሆነ አይነት ስታይል ለእናንተ የሚሆን የፀጉር ቅባት አግኝታችሁ ያንን ፀጉራችሁን ስታይል ማድረግ ጀምሩ። አራተኛው ነገር ላስቲንግ ደግሞ ምንድነው? ኮንፊደንሳችሁን የሚገለው ልማድ ነው። እሱ ምንድነው? ፖርኖግራፊ እየገደላችሁ ነው ያለው። እኔ አልነግራችሁም። ለምን ፖርን የምታዩ ከሆነ ኮንፊደንስ ዜሮ ነው የምትሆኑት። ኮንፊደንስ የሚባል ነገር ዜሮ። አሁን ያልኳችሁ ነገሮች እንዳለ እንዳታሳኩም ያደርጋችኋል። ለምን ፌክ የሆነ ሪዋርድ ይሰጣችኋል። በተፈጥሯችን እኛ የሆነ ነገር ማሳደድና ማሳካት የምንፈልገው የሆነ አይነት ሽልማት ይጠብቀናል ብለን ካሰብን ነው። ፖርኖግራፊው ግን ያንን ነገር ከምናሳድደው አሁን ለምሳሌ አትራክቲቭ የሆነ አቋም ከምንገነባ ይልቅ ፖርኖግራፊ ጋር ሄደን ራሳችንን ማርካት እንችላለን። አትራክቲቭ የሆነ አቋም ገምተን የምፈልጋትን ሴት ከመሳብ ይልቅ ፖርኖግራፊው ጋር ሄደን ራሳችንን ማርካት
እንመርጣለን። ለምን አቅም አይጠይቅም፣ ስልካችን ቅርብ ነው፣ እንደዛ እናደርጋለን። ለዛ ይሄ ነገር እንዳይፈጠር ምንድነው ማድረግ ያለባችሁ? ፖርኖግራፊ ማቆም አለባችሁ። ፖርኖግራፊ በዚህ ብቻ አይደለም የሚጎዳችሁ፣ ኮንፊደንስ ዜሮ ነው የምትሆኑት። ቀና ብላችሁ የሆነ ሰው ማየት አትችሉም። ለምን? የሆነ ያወቁባችሁ ይመስላችኋል። እናንተ ተደብቃችሁ የምታደርጉት ነገር እንዳለ ነው የሚሰማችሁ። ያ ሁሉ ነገር ደግሞ በጣም ትልቅ ተጽዕኖ ይፈጥርባችኋል አትራክቲቭነታችሁ ላይ ማለት ነው። ለዛ ልክ ያንን ነገር ደግሞ ሰዎች ያሸቱታል። አይታችሁትም ከሆነ በቃ ኢነርጂያችሁ ራሱ አቅማችሁ ኢነርጂያችሁ ስለሚያስታውቅ በቃ የሆነ ብዙ ነገር ላይ መሆን የምትችሉትን ሰው እንዳትሆኑ የሚያደርጋችሁ አንድ ልማድ ፖርኖግራፊ ነው። ፖርኖግራፊ የሚያይ ሰው በጣም በብዙ መንገድ ይጎዳል። ለዛ ፖርኖግራፊ ማቆም ይኖርባቸዋል ማለት ነው። እኔ አሁን ላይ ከ500 በላይ ሰዎችን ከዛ ሱስ እንዲወጡ ረድቻቸዋል። ትክክለኛውን ሲስተም ግን እዛ ፕሮግራም ላይ አስተምራለሁ። ዲስክሪፕሽን ላይ ባለው ሊንክ ፕሮግራሙን ማግኘት ትችላላችሁ። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።